ክርክር የለም። መጽሐፍ የሚለው እግዚአብሔር በፍጥረቱ ተገለጠ ነው የሚለው አይደለም። ስለዚህ ማንም ፈጣሪውን እንዲነካበት ማንም አይፈልግ። እነዚህ ግን የስድብ እንጂ የክርክር አይደለም። ስለዚህ ትክክል አይደለም። እኛንንም ማስመታን ማለት ነው። ትክክል አይደለም። የነዛም ክርክር ትክክል አይደለም። ኢየሱስ ክርስቶስን ሙሉ ሲሰዱ በቃ ይሰማል። የእሱንም አምላክ ሙሉ ዳርጎ ሲሰዱት ዳርጎ ቁጭ ብሎ ይሰማል። በዛ ሰው ምክንያት እግዚአብሔር ተሰደበ። ቀጣዩን ፓርት ሌላ ጊዜ አስደምጣችኋለሁ። ግን እዚህ ጋር አንድ ግልጽ ነገር ማስቀመጥ የምፈልገው ነገር መምህሩ እሱን ባዩት አይን እኛን ያዩን። አንድ ቀን መጥተው ይጎብኙን፣ እንዴት አድርገን መስራት እንደምናስተምር ማለት ነው። አንድ ነገር ከአፋችን ሳይወጣ የምናስተምር ሰዎች መሆናችንን ምዕመኖች መሆናችንን ከኛ ቢያዳምጡ። ቀጣይ ደግሞ ክህነት ያሌለው ሰው ያለ እውቀት እንዳያስተምር የተባለውን ቪዲዮ እንሄድበታለን። ይሻላል እንትን በሉ ቀጥሎ። ስሙንም ጠርቶ ሲያሆኑ ምናልባት አስፈላጊ ከሆነ እንመጣበታል። ያው ሰምታችኋል። ያጀማት ልኸይር ቤተ ክርስቲያን ያሉ ቄሶች ራሱ ተሳዳቢ እምነቱን የሚያሰድብ እንደሆነ ተናግረዋል። እናመሰግናለን። ህዝቡ እንዲሰማ የፈለግነው ይሄን ነበር። የገዛ ቄሶቹም ኃጢአተኛ እንደሆነ ኃጢአት እየሰራ እንደሆነ ክርስትናን እያሰደበ እንደሆነ ተናግረዋል። በምን አሰደበ? ያው ውይይት ጠርቶም አልመጣም። ቪዲዮ እየሰራም ብልግና ነው የሚያሳየው። ብልግና አንድ ሙስሊም ይሄን ነገር አይቶ አንድ ሰው እንደዚህ የራሱን ስሙ ሚዲያ ነገር ታውቁታላችሁ። ያንን ነገር የሚጠርግ ከሆነ ይሄን አይቶ ወደ ክርስትና ይመጣ የለም። ይሄን ቪዲዮ አይቶ ማለት ነው። ብልቱን ህልመ ሌሊት ካየ በኋላ እንደዚህ አስገብቶ በጣም ይቀራርግና ከዛ እንደዚህ እንትኑን ማለት ነው እንትኑን ገባቸው። እንደዚያ የሚያደርግ ሰው ክርስትናን እንደሚያሰድብ ሙስሊሙ ክርስትና እንዲጸየፈው እያደረገ ስለሆነ ክርስቲያኖቹ ራሱ ታዝበውታል። እናመሰግናለን። ወንድሞች ቀጥሉ። ሰላም አለይኩም። ወአለይኩም ሰላም። ኡስታዝ ሱሚ ተወስቷል። ቀጥሉ። አይ በቃ ወደ ፕሮግራማችሁ ትገባላችሁ። ይህን ፕሮግራም ኢንሻአላህ አንድ ገጽ ብቻ በቁርአን እንጀምራለን። ትቀጥላላችሁ ከፈቀዳችሁ። አይ أعوذ بالله من الشيطان الرجيم وإذ أوحيت إلى الحواريين أن آمنوا بي وبرسولي قالوا آمنا بالله واشهد بأننا مسلمون إذ قال الحواريون يا عيسى ابن مريم هل يستطيع ربك أن ينزل علينا مائدة من السماء قال اتقوا الله إن كنتم مؤمنين قالوا نريد أن نأكل منها وتطمئن بها قلوبنا ونعلم أن قد صدقتنا ونكون عليها من الشاهدين قال عيسى ابن مريم اللهم ربنا أنزل علينا مائدة من السماء تكون لنا عيدا لأولنا وآخرنا وآية منك وارزقنا وأنت خير الرازقين قال الله إني منزلها عليكم فمن يكفر بعد منكم فإني أعذبه عذابا لا أعذبه أحدا من العالمين وإذ قال الله يا عيسى ابن مريم أأنت قلت للناس
الناس اتخذوني وأمي إلهين من دون الله قال سبحانك ما يكون لي أن أقول ما ليس لي بحق إن كنت قلته فقد علمته تعلم ما في نفسي ولا أعلم ما في نفسك إنك أنت علام الغيوب ما قلت لهم إلا ما أمرتني به أن اعبدوا الله ربي وربكم وكنت عليهم شهيدا ما دمت فيهم فلما توفيتني كنت أنت الرقيب عليهم وأنت على كل شيء شهيد إن تعذبهم فإنهم عبادك وإن تغفر لهم فإنك أنت العزيز الحكيم. جزاكم الله خيرا. أي بقى فتح السؤال بارك الله فيكم. السلام وجزاكم الله خير. ورحمة الله وبركاته. وعليكم السلام ورحمة الله. الله يقبل إن شاء الله. خير. الحمد لله وكفى وصلاة وسلام على عباده الذين اصطفى وعد በድጋሚ ሰላም አለይኩም ወረሕመቱ ወበረካቱ። ያው ዛሬ ቀኑ ደርሶ ያው ሰውየውን በመጣ ክርስትና ላይ እና እስልምና ላይ የትኛው ትክክለኛው በነቢያት ሚዛን ነቢዩ ሰለላሁ ዐለይሂ ወሰለም የነቢያት መስፈርት ያሟላል ወይስ አያሟልም የሚለውን በደንብ የምንመለከት ይሆናል ማለት ነው። ወንድም አቡበከር ኢንሻአላህ መድረኩ ምለው ሰላም። እሺ ኢንሻአላህ እኔም በድጋሚ ሰላም አለይኩም ወራህመቱላሂ ወበረካቱ ብያለ። ያ ጀማ ያው የተመለከትነውን ተመልክተናል። ከዚህ በኋላ ሙስሊሙ ማህበረሰብ ልክ እንደምትመለከቱት በደስታም ጊዜ በሀዘንም ጊዜ በሞቀውም ጊዜ ባልሞቀውም ጊዜ ዲኑን ነው የሚሰብከው፣ ቁርአንን ነው የሚሰብከው፣ ሀዲስን ነው የሚያስተምረው። ስለዚህ አሁን ምንድን ነው የምናደርገው? ኢንሻአላህ ስለ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ስብዕና፣ ስለ ባህሪያቸው አንዲት ፖይንት አንዲት ነጥብ ብቻ ከዛ ባህር ውስጥ እንደዚህ አንስቼ አንዲት ነጥብ ብቻ ነው ማነሳላችሁ። አንድ ያጀማ ከዛ ይህንን የመሰለ ግለሰብ እዚህ ምድር ላይ ታይቶ የሚታወቅ እንደሆነ ፍርዱን ለእናንተ ተዋለው፣ ለክርስቲያን ማህበረሰቦች። ከዛ ደግሞ ቀጥልና ወደ ኢምሩ ነው የማስተላልፈው። ኢምሩ ደግሞ የሚያነሳውን ፖይንት እንመለከታለን ማለት ነው። ግን በነቢዩ ስብዕና ላይ ነቢዩ አይሻን እንደዚህ አገቡ፣ ነቢዩ እንደዚህ ያደረጉ፣ ነቢዩ እንደዚህ ተፈለጡ፣ ነቢዩ እንደዚህ ነገር፣ ነቢዩ እንደዚህ ተብሎ የሚነሱ እያንዳንዱ የስብዕና ጥያቄዎች ቫሊዩ የሚኖራቸው መች ነው ታውቃላችሁ? ይሄ ነቢይ ሐሰተኛ ነቢይ መሆኑን ማረጋገጥ ስችሉና ስችሉ ብቻ ነው። ግን ባይብሉ እንኳን የሚመሰክርለት ነቢይ ከሆነ፣ የሚያጨበጭብለት ነቢይ ከሆነ፣ የምንጠብቀው መሲህ ነው፣ አዳኛችን ነው፣ ወደፊት የሚመጣው ነው ብሎ የሚሰብክለት ነቢይ ከሆነ ኢንኬዝ ይሄ የሚነሱ ነገራቶች ትክክል ቢሆኑና ኃጢአት ቢሆኑ እንኳን አብረን ነው የምንፈልገው ሁላችንም ማለት ነው። ክርስቲያኖችም እንደውም በክርስቲያኖች ይብሳል፣ እናንተም እኛም አብረን ነው የምንፈልገው። ለምን እንደዚህ ተፈጠረ፣ ነቢዩ እንደዚህ ለምን አደረጉ በሚል ማለት ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከባህሪያቸው አንዲት ቀለል ያለ ነገር ስናነሳ የመጨረሻ ለሰው ልጅ ክብር የነበራቸው ነበሩ። የመጨረሻ ማለት ነው። ኢብሮ ሚዩት ታደርጋለህ? እንትን እያስተጋባ ነው አንተ። የመጨረሻ ለሰው ልጅ ክብር ነበራቸው ሰለዋቱ ረቢ ወሰላሙ ዐለይህ ማለት ነው። ለሰው ልጅ ክብር የነበራቸውን በአራት ኢንሲደንቶች ነው ማስቀምጠው፣ ወይ በሶስት ወይ በአራት ኢንሲደንቶች ማለት ነው። አንደኛ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዓለምን እየመሩ ያንን ሁሉ በጣም ከአእምሮ በላይ የሆንን ነገር እየተገበሩ እንኳ ለቤተሰቦቻቸው የነበራቸው ባህሪ፣ ከነሱ ጋር የሚኗኗሩበት መንገድ፣ ከነሱ ጋር የሚቀላለዱበት ሁኔታ፣ ለእነርሱ የቤት ስራን ከማገዝ አንጻር የሚሰሩት ስራ የስብዕና ልሂቅ እንደሆኑ በስብዕናቸው በጣም የተካኑና በልህቀት ደረጃ የተቀመጡ እንደሆነ የሚያሳይ ነው።
በዛ በመሪነት ደረጃ ሆነው ዓለምን ማስተዳደር ማለት ትችላላችሁ።